ጤና ይስጥልኝ። ትራምፕ የሰደድ እሳት በተመለከተ ካናዳ ላይ ትችት ሲሰነዝሩ በምርጫ ጣልቃ ገብነት የከሰሷትን ቻይናን ግን ማረኳት። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በካናዳ የሰደድ እሳት ጭስ ምክንያት በምስራቅ አሜሪካ የአየር ጥራት መበላሸቱን ተከትሎ በካናዳ ላይ ጫና እያደረሰ ይገኛል። ፕሬዝዳንቱ የብክለት ወጪ አሁን ባሉ ታሪፎች የቀረጥ ተመኖች ላይ መደመር አለበት ያሉ ሲሆን፣ በሌላ በኩል ግን ቻይና በአሜሪካ ምርጫ ላይ ታይታ የማትታወቅ ወንጀል ፈጽማለች ብለው ቢከሱም በሀገሪቱ ላይ ምንም አይነት የአጸፋ እርምጃ ከመውሰድ ተቆጥበዋል። ይህ የተገላቢጦሽ አካሄድ ትራምፕ ለጠንካራ ሀያላን መንግስታት ረከኩ፣ ነገር ግን መደራደር አቅማቸው ደካማ መሆኑ ጋር ሀገራት ላይ ጠንከር ያለ ናቸው የሚል ትችት አስከትሎባቸዋል። ሰላም ቆዩን።